ሰላም ሰላም እንዴት ናችሁ? በመጀመሪያ የፈጣሪ ጸጋና በረከት ከሁላችን ጋር ይሁን እያልኩ አማርኛ መናገር እየቻላችሁ ማንበብና መጻፍ ለተቸገራችሁ ቤተሰቦቼ ዘመኑ ባበረከተልን ፍቱን መላ እጃችን ላይ በሚገኝ ስልክ ካላችሁበት ሀገር ከሀገር ውጭም ሆነ ከሀገር ውስጥ ያላችሁ ህልማችሁን እውን አድርጉላለሁ። ያው ስንቶቻችንን መጻፍና ማንበብ ባለመቻላችን የምንቆጭ የምንጸጸት። ስለዚህ ይህንን ቻናል ከመጀመሪያው ቪዲዮ ጀምራችሁ ተከታተሉ። ወይም በውስጥ መስመር መማር ለምትፈልጉ ታች ላይ ባስቀመጥንላችሁ ስልክ ቁጥር በማንኛውም ሶሻል ሚዲያ ሊሆን ይችላል፣ ማለትም በኢሞ፣ ዋትሳፕ፣ ቴሌግራም ልትደውሉን ትችላላችሁ። ቻናላችን ደግሞ ሰብስክራይብ አድርጉ። ላይክ፣ ኮሜንት፣ ሼርም እንዳይረሳ እላለሁ። የዛሬው ክላሳችን የሚሆነው የአማርኛ ፊደላት ክፍል 3 ከቀ እስከ ተ ይሆናል ማለት ነው። በጥሞና ተከታተሉ። እሺ፣ ቀ ቁ ቂ ቃ ቄ ቅ ቆ። እሺ፣ ቀ ቁ ቂ ቃ ቄ ቅ ቆ። እሺ፣ ቀጣይ በ ቡ ቢ ባ ቤ ብ ቦ። በ ቡ ቢ ባ ቤ ብ ቦ። በሶስተኝነት ደረጃ የምናገኛት ቨ ቡ ቪ ቫ ቬ ቭ ቮ። ቨ ቡ ቪ ቫ ቬ ቭ ቮ። እሺ፣ በአራተኝነት ደረጃ የምናገኛት ተ ቱ ቲ ታ ቴ ት ቶ። ተ ቱ ቲ ታ ቴ ት ቶ። እሺ፣ ዛሬ ማን ማን አየነ? ቀ በ ቨ ተ። እሺ፣ እያንዳንዳቸው 7 ቤተሰብ አላቸው ማለት ነው። ከሀ እስከ ቆ 7 ይሆናሉ ማለት ነው። ስለዚህ እያንዳንዳቸው 7 ይኖራቸዋል። ቀ በ ቨ ተ ይሆናሉ በመጀመሪያ። ከዛ ሁለተኞች ማን ይሆናሉ? ቁ ቡ ይቅርታ ቡ ቡ ቱ ሶስተኛ ቂ ቢ ቪ ቲ
እሺ በአራተኝነት የምናገኛት ወይም እናገኛቸው ቃ፣ ባ፣ ቫ፣ ታ። በአምስተኝነት ቄ፣ ቤ፣ ቬ፣ ቴ። እሺ በስድስተኛነት የምናገኛቸው ቅ፣ ብ፣ ቭ፣ ት። እሺ የመጨረሻዎቹ ደግሞ ቆ፣ ቦ፣ ቮ፣ ቶ። እሺ እነዚህ ይመስላሉ። ክፍል 3 ላይ የምናያቸው ወይም ያየናቸው አራቱ ፊደላት እነዚህን ይመስላሉ። ምናልባት እኔ ከፈጠንኩባችሁ ደግሞ ቪዲዮውን እየመለሳችሁ እያቆማችሁ ማየት ማዳመጥ ትችላላችሁ ማለት ነው። የዛሬው ትምህርታችን ይህን ይመስላል። ቀጣይ ትምህርቶቻችን እንዲደርሷችሁ ቻናላችንን ሰብስክራይብ አድርጉ። በቀጣይ ቪዲዮ እስክንገናኝ የነገ ሰው ይበለን። ቸር ይግጠመን።